እንግዲህ በመጽሐፍ ቅዱስ ለየት ያሉ ክስተቶች አሉ። በአጠቃላይ ለየት ያሉ ክስተቶች ሕግ አይሆኑ ሁልጊዜ መረዳት የሚኖርብን እግዚአብሔር ባወቀ ለየት ባለ ሁኔታ የሚያደርጋቸው ነገሮች አሉ። ያ ግን ለሁሉ አይሆንም። ለምሳሌ ሐዋርያት ሥራ ምዕራፍ 10 ላይ ቅዱስ ጴጥሮስ መጥቶ ካስተማረ በኋላ ገና ሳይጠመቁ መንፈስ ቅዱስ ይወረደላቸዋል። ይሄ ግን አንድ ጊዜ ብቻ የሆነ ነው። በመጽሐፍ ቅዱስም ከዛ በኋላ ተደግሞ አናገኝም። ለምንድን ነው እንደዛ ያለው? መተርጉማን ሲተረጉሙ ከአይሁድ ውጭ ላለ ለአሕዛብ መንፈስ ቅዱስ ጸጋ አይሰጠውም የሚል የተሳሳተ አረዳድ ትምህርት በአይሁድ ዘንድ ስለነበረ ቆርኔሌዎስ አሕዛብ ነው፣ ከእሱ ጋር የነበሩትም አሕዛብ ናቸው። ላመነው ሁሉ እግዚአብሔር ጸጋውን እንደሚሰጥ ለማመስመስከር፣ ለመግለጥ፣ ለማስረዳት ገና ሳይጠመቁ መንፈስ ቅዱስ ጸጋ ወርዶላቸዋል። እንደዚሁም ቅዱስ ጴጥሮስ ፈርቶ ነበረ። በአይሁድ ዘንድ የነበረው አረዳድ ከባድ ነበር። ከኛ ውጭ ማንም አይድንም የሚል በጣም አደገኛ የሆነ ጠባብ አረዳድ ነበረባቸው። ቅድም ያነሳነው ቅዱስ ጳውሎስ ሮሜና ገላትያ ላይ ይሄ የሕግ ስራ ለመዳን እሱ አይደለም እምነት ነው እያለ የተናገረው እነሱ እንደ ባህል አድርገው የያዙት ከነሱ ውጭ ለማንም የማይሆን ወደ እነሱ ባህል ሃይማኖት ወደ ግዝረቱ ወደ ምኑ ካልመጣ አይድንም የሚል ጠባብ አረዳድ ስለነበራቸው። ስለዚህ ቅዱስ ጴጥሮስ መጥቶ ቆርኔሌዎስን ሲያስተምር፣ አሕዛብ የሆኑ ቤተሰቦችን ሲያስተምር አይሁድ እየተጠባበቁት ነበረ። እንዲህ ምን ሊያደርግ ነው? ከአይሁድ ውጭ ለሆነ ሰው ምን ሊያደርግ ነው እያሉ እየተጠባበቁት ነበር። በራእይ ራሱ ተገልጦለት ከሰማይ የወረደ እንደ ድንኳን ያለ የተለያዩ አይነት ነገሮችን በኦሪቱ የሚበላ የማይበላ አደባልቆ ይዞ ይህን ብላ እያለ በራእይ ሁሉ የተገለጠለት። ለዚህ ነው እኔ በሕጉ ከታዘዘ ውጭ ያለ በልቼ አላውቅም ይላል። እግዚአብሔር የቀደሰውን አታርክሰው ይለዋል። ወደ አሕዛብ ሂድ እያለው ነው። ስለዚህ አስቀድሞ መንፈስ ቅዱስ በነዛ በአሕዛብ ላይ የወረደው እግዚአብሔር ጸጋውን በሕዝብ በአሕዛብ ብሎ የሚለይ እንዳልሆነ ለሚያምን ሁሉ የሚሰጥ መሆኑ እንዲታወቅ ነው። ከዛ ውጭ ግን በሌላ ጊዜ ሳያምኑ ሳይጠመቁ መንፈስ ቅዱስ ጸጋ ወረደ አይልም። ለየት ባለ ሁኔታ እግዚአብሔር የሚያደርጋቸው ነገሮች ይኖራሉ። እንዴትና ለምን እንደሆኑ እኛ ዝርዝሩን የማናውቃቸው። ያ ግን ሕግ አይሆንም። አሁን የሐዋርያት ሥራ ምዕራፍ 10 ላይ ቅድም እንዳልኳችሁ ለነዛ ሳይጠመቁ መንፈስ ቅዱስ ስለወረደ ችግር የለም ባንጠመቅም አይባልም። ያመነ የተጠመቀ ይድናል ያለው ራሱ ባለቤቱ። ስለዚህ እንዲህ ያሉ ነገሮች ይኖራሉ።